እግዚአብሔር ስንት ነው ብለህ ታምናለህ? እኔማ 3 ብዬ ነው የማምነው። ኖ አንተ ስማ። እሺ እግዚአብሔር 3 ሳይሆን 1 ነው። በመጽሐፍ ማስረዳት ትችላለህ? አዎ በሚገባ። እስቲ አስረዳኝ። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 10። እሺ ምን ይላል? አንብብ እስቲ። ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥሁት ባሪያዬ ምስክሮቼ ናቸው ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። እንደገና ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 5 እስከ 6። እሺ ቀጥል። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም፣ ከእኔ በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅ። አንተ ግን አላወቀኸኝም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። እሺ እግዚአብሔር አንድ ከሆነ አብና ወልድ መንፈስ ቅዱስ ምንድን ናቸው? እስቲ አስረዳኝ እሱንም።